እዚህ ምድር ላይ እግዚአብሔር አለ ብትሉኝ አዎ እላችኋለሁ። በምን አወክ ብትሉኝ ከቃሉ ውጪ ምንም አውቀው የለኝም። ስለዚህ እግዚአብሔር እዚህ ምድር ላይ የሚኖረው በቃሉ ነው ብዬ ነው ማምነው። ሌላ አባባል አለ ሰዎች የሚሉት እግዚአብሔር በዚህ ስፍራ ይሁን ነክሶ ቃሉ ባለበት ነው የመኖሩ ጉልበት ያለው። ሁሉ ቦታ እገኛለሁ ስላለ ሁሉ ቦታ ስለተገኘ እግዚአብሔር ይሰራል ማለት አይደለም። አሁን ደግሞ ሌላኛው ጥያቄ መጣ። ሁሉ ቦታ እግዚአብሔር ይገኛል? አዎ ይገኛል። ነገር ሁሉ ቦታ ይሰራል? አይሰራም። ጠንቋይ ቤት እግዚአብሔር የለም? ምን ነው ፈጠጣችሁ? ጠንቋይ ቤት እግዚአብሔር አለ። በሁሉ ቦታ እገኛለሁ ያለ አምላክ የት አለ? ሲገሉ ጠንቋዩን ያያል። መተት ሲያደርግ፣ ክፋት ሲያደርግ፣ ሲያጠፋ፣ የሰውን ህይወት ሲያበላሽ ያያል? አይ አጠገብላለሁ። ለእግዚአብሔር መተፎዝህን አቁም በለው። ነካ አድርገው ነው እንዴ? መተፎዝህን ተውና አሁን እውነት እንሁን። በቃ እውነተኛ እንሁንና እንሂድ። በሁሉ ቦታ እገኛለሁ። ግን እግዚአብሔር እዛ መካከል ይሰራል? አይሰራም። አሁን እንዲህ ስል ድንገት ሊሰማክ ይችላል። ምክንያቱም ሃይማኖተኛ ነና። ነገር ግን እውነቱ ሊሰራ አይችልም። ለምን አይችልም ትለኝ? በቃ እዛ ቦታ ተገኘ። ስሙን ሊያከብሩት አይፈልጉም፣ ይጠሉታል፣ አይወዱትም። ስፍራው የዛ ስፍራን ቦታ ለነሱ ወስደዋል። ለዛ እኮ ነው መጽሐፍ ቅዱስ ምን አለ? ጠላቶችህን መንደር ግዛ፣ ሂድ ግዛ፣ ውረስ። ለምን ያለ ይመስላል? የተቆጣጠረ አካል ካለ ነው ልትወርስ የምትሄደው። ያልተቆጣጠረ አካል ካለ መውረስ የሚባል ታሪክ የለም። ሂዱ ድል ንሱ ሲል ምን ማለቱ ነው? አሸንፎ ያለ ያንን አካባቢ የያዘ ነገር አለ ማለት ነው። አጠገብላለሁ። ፈረንሳይኛ ነው የሚያወራው። ጥሩ ነው አስተያየት በለው። ነካ አድርገው ነው። ይኸውላችሁ በጌታ እንረዳ። ማያነከው ያዲያና ሰው ለመሆን ለምታስቡ በጌታ ነገር ተጠቃሚ ለመሆን የምታስቡ ሰዎች ካላችሁ ይሄ ቸርች መምጣት፣ በቸርች ላይ መጫጫ፣ ማልቀስ፣ እግዚአብሔር ፊት በቃ አለው ምንድነው እስከመቼ ይሄንን ነገር ጌታ በፊት ያስቀምጦት እስከመቼ ምናምን ያለቀስክ እንድትሉ የእግዚአብሔር ፈቃድ አይደለም።